በኢትዮጵያና በኤርትራ ድንበር ላይ የተኩስ ልውውጥ መጀመሩ ተሰማ። በአዲስ አበባው የአፍሪካ ህብረት ጉባኤ ላይም የኢትዮጵያና የሶማሊያ ውጥረት አደገኛ ደረጃ ላይ ደርሷል። ሰላም ጤና ይስጥልኝ አፍታኖች ቤተሰቦች፣ የዕለቱን ሰበር ዜናዎች ዝርዝር እንደሚከተሉት ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እና የደወል ምልክቱን መጫን እንዳይረሳ። ወደሚከተሉት ዝርዝር መረጃዎች እንግባ። ከደቂቃዎች በፊት በደረሰ መረጃ መሰረት በባድማ በኩል በሁለት ሀገራት ሰራዊት መካከል የተኩስ ልውውጥ ተካሂዷል። ኢትዮጵያ ኤርትራን ልዑላዊ ግዛቴን ወረሻል ስትል መክሰሷ ይታወሳል። ኤርትራ በበኩሏ ይህን ውንጀላ ብታጣጥልም በድንበር አካባቢ ያለው ወታደራዊ ዝግጅት ግን ጦርነቱን ሊቀንስ ይችላል የሚል ከፍተኛ ስጋት ፈጥሯል። የዛሬው ዋነኛ አጀንዳ የኢትዮጵያና የሶማሊያ ውጥረት ነው። የሶማሊያ ፕሬዝዳንት ኢትዮጵያ ከሶማሌላንድ ጋር የፈረመችውን ስምምነት እንዲሰረዝ ለህብረቱ ጥሪ አቅርበዋል። ግብጽ ለሶማሊያ ወታደር ድጋፍ እንደምትሰጥ ቃል መግባቷ ሁኔታውን ይበልጥ አወሳስቦታል። በአማራ ክልል እየቀጠለው ጦርነት ዛሬም በድሮን ጥቃት ታጅቦ ውሏል። በሰሜን ሸዋ አካባቢ ያለው ውጊያ መጠናከሩና የመንገዶች መዘጋት በአቅርቦት ላይ ተጽዕኖ እያሳደረ ነው። በተያያዘ ዜና ዛሬ በወጣው አዲስ የነዳጅ ዋጋ ማስተካከያ መሰረት የቤንዚን ዋጋ ጭማሪ አሳይቷል። ይህ የኑሮ ውድነት ይበልጥ ሊያባብሰው እንደሚችል ህዝቡ ስጋቱን እየገለጸ ይገኛል። ውድ ተመልካቾቻችን በየሰዓቱ የሚወጡ አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።